ዩቱብ ብር ከፍሎኛል። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ውዶቼ ምንድነው ያልኩት? መግቢያ ላይም እንትን ላይም የጻፍኩት ዩቱብ ከፍሎኛል ነው ያልኩት። ዩቱብ ከፍሎኛልምም ገናም ነው። ግን ለምንድን እንደዛ ብዬ እንትን ያልኩት ልንገራችሁ። እስከ መጨረሻ ተከታተሉት ማለት ነው። እስከ መጨረሻ ስሙ ማለት ነው። እና እኔ ዩቱብ ከጀመርኩ ስንት ጊዜ ነው ቆይቷል ማለት ነው። እና መጀመሪያ በፊት በጣም ነበረ የሚሰራበት። በተከታታይ ቪዲዮ ለቅ ነበረ። በየቀኑ ቪዲዮ ለቅ ምናምን ነበር። ከዛ በመሀል ደግሞ ምን ተፈጠረ? ያው በአንድ አመት ውስጥ ነው ዩቱብ ግዴታ ሰዓትም እና ውዶቼ በአንድ አመት ውስጥ ነው ማለት ነው 1000 ሰብስክራይብ እና 4000 ሰዓት መሙላት ያለበት ማለት ነው። ከዛ እንትኑ ካለፈ ለምሳሌ ወይ ዩቱብ የተሰጠን ህግ ሰዓቱ ካለፈ አንድ አመት ካለፈ ዩቱብ አይዘጋም። ዩቱብ ለምን 5 አመት 6 አመት አልሆነም ማለት ነው። እና በሱ መስራት ትችላላችሁ፣ ኖርማል ነው። ግን ሰዓቱ ይቀንስባችኋል። በፊት የሰራችሁት ሰዓት ይቀንስባችኋል ማለት ነው። እኔም እንደዛ ነው ያደረገኝ በነገራችን ላይ። እና ቆዩ መስራት ካቆምኩት በዛ ምክንያት ሰዓቴ ሰብስክራይቡ ሞልቶ ሰዓቱ እንትን አለብኝ ማለት ነው። ምንድነው ስሙ? ሰዓቱ ቀነሰብኝ። ግን ከዚህ በኋላ በሰዓት በስነ እና ውዶቼ እንደኔ እንዳታቋረጡ ልላችሁ ነው። ይጠቅማችኋል ይሄ። ምክንያቱም ብዙ ልጆች ስላላችሁ ነው። እና ዩቱብ ከፍታችሁ 2 አመት 3 አመት ሆኖ ምናምን ሰዓት ሳይሞላላችሁ ሰብስክራይቡ ሳይሞላላችሁ ተስፋ ቆርጣችሁ ያቆማችሁ ስላላችሁ ነው። እና ለዛ ነው። ለዛ ተስፋ አትቁረጡ፣ ስሩ። ምክንያቱም ተለፍቶበት እስከ መጨረሻ ተለፍቶበት ብዙ ነገር መስዋዕት አውጥተንበት የምናመጣው ነገር በጣም ደስ ይላል ማለት ነው መጨረሻው። እና የተለፋበት ነገር ስለሆነ ደስ ይላል። ስለዚህ ዩቱብ በጣም ትዕግስትን ይፈልጋል። የምሬን ነው የምላችሁ፣ በጣም ከምላችሁ በላይ ማለት ነው። እና ተስፋ እንዳትቆርጡ፣ ስሩ። ዩቱብ በስነ ስርዓት ይከፍላችኋል፣ ይከፍላል ማለት ነው ልላችሁ ብዬ ነው። እና ሰዓታችሁ እንደዚህ 2 አመት ምናምን ሆናችሁ ከ2 አመት በላይ ሆኖ ሰዓቱ እንትን ካለባችሁ ከቀነሰባችሁ፣ ሰዓታችሁ ጊዜያችሁ ከቀነሰባችሁ ምን ታደርጋላችሁ? አስተካክላችሁ ዩቱባችሁን አስተካክላችሁ በየቀኑ ቪዲዮ መልቀቅ ማለት ነው። ነገሮቻችሁን አስተካክላችሁ ምናምን ተስፋ ሳትቆርጡ በየቀኑ ቪዲዮ የራሳችሁን የሌለ ሰው ሳይሆን ኮፒ እንትን አይላችሁም ማለት ነው። እና የሌለ ሰው ሳይሆን በራሳችሁ ተስፋ ሳትቆርጡ የራሳችሁን ነገር ይዛችሁ መስራት ማለት ነው። ምክንያቱም እንትን ይላል ዩቱብ ራሱ ይገመግማል ማለት ነው። ከዛ ሰዓቱን ደግሞ ታስተካክላላችሁ፣ ይስተካከላል ማለት ነው። በዛ ይስተካከልላችኋል። እና እንደዛ አድርጉት። ተስፋ አትቁረጡት። አንዳንድ ሰዎች አሉ ደግሞ በህይወታችን መጥቶ ተስፋ የሚያስቆርጡን